የስታዲየም መብራቶች፣ ዋንጫዎች ሩበን አሞሪም መመሪያ ሲሰጥ ህዝብ በደስታ ይመለከተዋል። በእግር ኳስ ውድ ከሚባሉ አሰልጣኞች መካከል አንዱ ነው። በአንድ ወቅት ማናጀር ሆኖ የፖርቹጋል እግር ኳስን ታሪክ መቀየር የቻለ አሰልጣኝ ነው። ይሄ የሩበን ፊሊፕ ማርከስ አሞሪም አስደናቂ ታሪክ ነው። ከሊዝበን ጎዳናዎች ወደ አውሮፓ ታላላቅ ደረጃዎች ያደገ ወጣት አሰልጣኝ። ሩበን አሞሪም ጥር 27 ቀን 1985 በሊዝበን ፖርቹጋል ተወለደ። አባቱ ፊሊሞን አሞሪም እና የመንግስት መስሪያ ቤት ሰራተኛ ሆነው ሲሰሩ እናቱ ማሪያን ማርከስ የትምህርት ቤት አስተማሪ ነበረች። ሁለቱም ታታሪ ወላጆች ነበሩ። ሩበን በጣም ጠንካራ ወይም ፈጣን ልጅ አልነበረም፣ ግን የተለየ ነገር ነበር፣ ቁርጠኝነት። አንድ ቀን የብሔራዊ ቡድን ማሊያ በመልበስ በሊዝበን ጎዳናዎች ላይ ለሰዓታት ኳስ በመጫወት ያሳልፍ ነበር። ገና በ12 ዓመቱ ቤተሰቦቹ ለስልቶች ያለውን ግንዛቤ አስተውለው ቅርጽና ሌላ የተለያዩ ነገሮች እያስመሰለ እንዲሰራ ይፈቅዱለት ነበር። ሩበን የእግር ኳስ ህይወቱ በ2003 መጠነኛ በሆነው የሊዝበን ክለብ ቤሌስ ጀመረ። በመሃል ሜዳና በክንፍ አጥቂዎች መጫወት የሚችል በሜዳ ላይም ባለው ብልሃትነት በፍጥነት መታወቅ ቻለ። ሩበን አሞሪም በ2008 የህልሙ ጉዞ ከፖርቹጋል ታላላቅ ክለብ አንዱ የሆነው ቤኔፊካ መጣ። እዚያም 2 የፕሪሚየር ሊግ ዋንጫዎችን ማሳካት ቻለ። በተጨማሪ በርካታ ዋንጫዎችን አሸንፏል። እናም በቡድኑ ውስጥም አስተማማኝ ሰው ሆነ። በተጨማሪ የፖርቹጋል ብሔራዊ ቡድን በመወከል 14 ጨዋታዎች በማድረግ የ2010 ዓለም ዋንጫ ቡድን አባል ነበር። ነገር ግን በጉዳት ፍጥነት በመቀነስ ጀመረ። ከጉልበት ችግር ጋር ከረጅም ጊዜ ትግል በኋላ ሩበን በ32 ዓመቱ በ2017 ከእግር ኳስ ዓለም ራሱን አገለለ። ሩበን አሞሪም ከሜዳው ውጪ ጸጥ ያለ የህይወት መሪ የሚያራምድ ሰው ነው። እሱም ረጅም ጊዜ ፍቅረኛ ከነበረችው ጓደኛው ማሬ ሳኔቶ ጋር ተጋብተው አንድ ልጅ ማፍራት ችሏል። ቤተሰብ ማለት ለእርሱ ሁሉ ነገር እንደሆነ ተናግሯል። በቃለ መጠይቁም ብዙ ጊዜ እግር ኳስ ደስታ ይሰጠኛል፣ ቤተሰብ ግን ሰላም ይሰጠኛል በማለት ተናግሯል። ባለቤቱ እና ልጁ በአስቸጋሪ ጊዜ አብረውት ነበሩ፣ ከጎኑ ቆመዋል። ስራ አጥም በነበረበት ጊዜና ተቾች ሲጠራጠሩትም እና የስልጣን ፍቃድ ሲከለከልም አብረውት ነበር። ሩበን ጡረታ ከወጣ በኋላ ወደ አሰልጣኝነት ተለወጠ። እንደ አውሮፓውያን አቆጣጠር በ2018 ካሳፒያ 3ኛ ዲቪዚዮን ውስጥ ከሚገኘው ትንሹ ክለብ ጋር ጀመረ። ሙሉ ዩኤፍኤ አሰልጣኝነት ፍቃድ አልነበረው፣ ነገር ግን የታክቲክ ሁሉንም አስገርሟል። ብዙም ሳይቆይ ብራንጋቢ እድል አገኘ። በጥቂት ወራት ውስጥም ወደ ብራንጋ የመጀመሪያ ቡድን ያደገ ሲሆን በመጀመሪያው ጨዋታ ቤኔፊካን 2-1 ማሸነፍ ቻለ። በፖርቹጋልንም አስደነገጠ። እንደ አውሮፓውያን አቆጣጠር ማርች 2010 ስፖርቲንግ ሩበን አሞሪምን ለማስፈረም የማይታመን 10 ሚሊዮን ዩሮ ከፍሏል። ለአንድ አሰልጣኝ ከተከፈላቸው ከፍተኛ ክፍያዎች አንዱ ነበር። በወቅቱ ብዙ ደጋፊዎችም እብድ ብለው ጠርተውታል። ሩበን ግን 3-4-3 ሲስተም ቡድን በመከላከልና በማጥቃት ሚዛንን በመቀየር እንደ ፔድሮና ኑኖ ሜንዴዝን ያሉ ወጣት ኮከቦችን ከፍ አድርጓል። እንደ አውሮፓውያን አቆጣጠር በ2021 ስፖርቲንግ ፕሪሚየር ሊግን አሸንፏል። በ19 ዓመት ውስጥ የመጀመሪያ ሊጋቸውን በአሞሪም ከፍ ማድረግ ችሏል። ፖርቹጋል ዋንጫና ሱፐር ካፕን በማንሳት የክለቡና የደጋፊን ኩራት መመለስ ቻለ። አሞሪም በአሰልጣኝ ህይወቱ መጀመሪያ ላይ ትክክለኛ ፍቃድ ስለሌለው ታግዷል። ተቾች እሱ ስኬት እድል ነው፣ ሌሎቹ ጮክ ባለ አስተዳዳሪ በተሞላበት ዓለም ውስጥ የተረጋጋ ጸጥ ያለ ማንነት ተጠራጥሩ። ሆኖም እያንዳንዱ መሰናክል የበለጠ እንዲጠናከር አድርገውታል። ዝምታን ተምሯል። በእግር ኳስ ንግግር እንዲሰራና በአውሮፓ ውስጥ ካሉ እጅግ በጣም ጨዋና ትሁት ማናጀሮች አንዱ ሆኗል። ከሊዝበን ጠባብ ጎዳናዎች እስከ የሊግ ዋንጫ ድረስ ሩበን አሞሪም ታሪክ በእግር ኳስ ብቻ አይደለም፣ ስለ ትዕግስት፣ እምነት፣ ራሂም ላይ ታማኝነት ሆኖ ለመቆየት ድፍረት ይፈልጋል ብሏል። በአንድ ወቅትም ታዋቂ ለመሆን አላሰለጥንም፣ ተጫዋቾችን የተሻለ ለማድረግ ነው ማሰለጥነው ብሏል። እናም ይህም ምናልባት እሱ ከእግር ኳስ ብሩህ አይምሮ ካሏቸው አሰልጣኞች ውስጥ አንዱ ያደርገዋል።